ሰላም ጤና ይስጥልኝ የህልም መፍቻ ቻናል ቤተሰቦቼ እንደምን ከረማችሁ? ዛሬ መፈታላችሁ የተለያየ ቀለም ያላቸውን ልብሶች ነው። ልብስ ነው፣ በአጠቃላይ ልብስ ነው። ነጭ ልብስ፣ በህልም ነጭ ልብስ ማየት ቆንጆ ህልም ነው። በህልምሽ ወይ በህልምህ ነጭ ልብስ ካየህ ሃይማኖትን መታከበር ሰው፣ ጥሩ ሰው መሆንህን ያሳያል። ያላገባች ከሆነች ደግሞ ትዳር፣ ላገባች ሴት ደግሞ እርግዝና ነው። ወንድም ካየ ያላገባ ከሆነ ትዳር፣ ያገባ ከሆነ ደግሞ ሚስቱ ታረግዛለች። ለተፋታች ሴትም ባሏም ለሞተባት ሴትም ጥሩ እድልን እንደሚያመጣላቸው ያሳያል። በአጠቃላይ ነጭ ልብስ ማየት በጣም ቆንጆ ህልም ነው። ልብስ ነው በአጠቃላይ። አሁን ስለ ልብስ ከለር ነው የምናገረው። ሁለተኛ ጥቁር ልብስ በህልም ማየት ጥሩ አይደለም። ጥሩ ያልሆነ ህልም ነው። ጥቁር ልብስ ለብሶ በህልም ማየት መለያየትን፣ መጣላትን፣ ብቸኝነትን፣ መጥፎ ዜናን፣ ጭንቀት ውስጥ መግባትን ያሳያል። በአጠቃላይ ጥቁር ልብስ የጥሩ ፍች ምልክት አይደለም። በህልም ጥቁር ልብስ ለብሶ አንድ ሰው ለብሰሽ ወይም ለብሰህ ወይም ጥቁሩን ልብስ ለማስለቀቅ ጥቁርነቱን ለማስለቀቅ ስታገል ካየህ በህልምህ ያ መጥፎ ሁሉ እስካሁን የዘረዘርኩት ብቸኝነትን፣ መጥፎ ዜና፣ ጭንቀት ውስጥ መግባትን፣ ሐዘንን፣ ይሄን ሁሉ ነገር በተቃራኒ ይሆናል ማለት ነው። ያ ጥቁር ነገር እየለቀቀ ከለሩ ስታይ በህልም ካየህ። አረንጓዴ ቀለም ያለው ልብስ ማየት በጣም ጥሩ ነው። ሃይማኖት ላይ ጠንካራ መሆንህን፣ ሀብት በቅርቡ እንደሚመጣልህ ወይም በቅርቡ ወራሽ እንደምትሆን ያሳያል። የሞቱ ሰዎች አረንጓዴ ለብሰው ማየት የጥሩ ምልክት፣ ለነዛ የሞቱ ሰዎች ጥሩ ምልክት፣ ከፈጣሪያቸው ጋር ጥሩ ግንኙነት ያላቸው መሆኑን ያሳያል። በአጠቃላይ አረንጓዴ ቀለም ያለው ልብስ በጣም የቆንጆ ህልም ፍቺ ነው። ቀይ ልብስ ለብሶ በህልም ማየት ፍርሃትን ያሳያል፣ ግራ መጋባትን ያሳያል። የታመመ ሰው ከሆነ ደግሞ ቀይ ልብስ ሲለብስ ካየ ይሞታል። ይሄ በቃ ይሞታል ነው ፍቹ። የታመመ ሰው ቀይ ልብስ ሲለብስ ካየ ይሞታል። በሌላ በኩል ገንዘብ ማግኘትም ሊሆን ይችላል። የድሃ የሆነ ሰው ደግሞ ቀይ ልብስ ሲለብስ ካየ የባሰ ድህነት ነው። ባለስልጣን ወይም መሪ ወይም ኃላፊ የሆነ ሰው ቀይ ልብስ ለብሶ ካየ ደካማ ይሆናል። የሚያስተዳድረውን ህዝብ መቆጣጠር የማይችል፣ ከእጁ የሚያፈተልኩበት ይሆናል ማለት ነው። እና ቀዩ በጣም ጥሩ አይደለም። የቤተሰብ ጭቅጭቅም ሊሆን ይችላል። አንዳንዴ ደግሞ ፍቅር መዋደድ ሊሆን ይችላል። እንደየሁኔታውና እንደየቦታው ነው የሚፈታው። አንዳንዴ ደግሞ ፍቅር መዋደድ ሊሆን ይችላል። አንዳንዴም ደግሞ በተጣሉ ሰዎች መካከል እርቅ እንደሚፈጠር የሚያሳይ ሊሆን ይችላል። ሰማያዊ ቀለም ያለው ልብስ ማለት ነው። አንዳንዴ ነው ሰማያዊ ቀለም ሀሳብ፣ ጭንቀት ሊሆን የሚችለው። በብዛት ግን ሰማያዊ ቀለም ያለው ነገር ልብስ ለብሶ ማየት ወንድም ሆነ ሴትም ሆነ በጣም ቆንጆ ህልም ነው። ሰማያዊ ቀለም በራስ መተማመንን፣ የአዲስ ህይወት ጅማሬን፣ እፎይታን፣ ላላገባች ትዳር፣ ላላገባም ትዳር፣ ስራም ለሌለው ስራ የቆንጆ ነገር ምልክት ነው። ሰማያዊ ቀለም በጣም የቆንጆ ፍቺ ያለው ቀለም ነው። ቢጫ ልብስ ለብሶ ማየት ቁንጅና፣ መሻሻል ሊሆን ይችላል። አንዳንዴ ደግሞ ቢጫ በሽታም ሊሆን ይችላል። ቢጫ ልብስ ለብሶ ማየት መታመም ሊሆን ይችላል። አንዳንዴም ቁንጅና፣ አንዳንዴም መሻሻል ሊሆን ይችላል ማለት ነው። ቡኒ ቀለም ያለው ልብስ ለብሶ ማየት ደግሞ ገንዘብ ማግኘት፣ የምኞት መሳካት፣ ፍሬያማነት። ለምሳሌ ፕላን ለህይወት ፕሮግራም፣ ህይወቱ በፕሮግራም የሚመራ ሰው ህይወቱን በፕሮግራም በትክክል እንደዚህ ነው የማደርገው፣ ወልዳለሁ፣ አገባለሁ፣ ቤት እሰራለሁ ብሎ ለህይወቱ ፕላን አድርጎ
በትክክል ህይወቱን መምራት የሚችል ሰው ማለት ነው መሆን ማለት ነው። ቡኒ ቆንጆ ነው ማለት ነው። ብርቱካናማ ልብስ ለብሶ ማየት ስሜታዊ መሆን፣ ጭንቀትና ጥበት፣ አንዳንዴም ህይወትን መውደድ ሊሆን ይችላል። አንዳንዴም በስራ እድገት፣ አንዳንዴም ኪሳራ ሊሆን ይችላል። አንዳንዴ በህይወት ይሆንልኛል ብለህ የምትጠብቀው ነገር ይሆንልኛል አንድ ቀን ብለህ በተስፋ የምታልመው ነገር የሚፈጸምልህ የሚሆንልህ ጊዜ ሊሆን ይችላል። ሮዝ ቀለም ሮዝ መልካም ግንኙነትን ያሳያል። ሮዝ ልብስ ለብሰህ ካየህ ትክክለኛ ከሆኑ ሰዎች ጋራ እንደተዋወቅ፣ ትክክለኛ ከሆኑ ሰዎች ጋራ እንደምትውል፣ ከማን ጋራ መጎዳኘት እንዳለብህ የምታውቅና ከትክክለኛ ሰው ጋር የምትጎዳኝ ሰው እንደሆንክ ያሳያል። አንዳንዴ ላላገባ ወንድ ሆነ ላላገባች ሴት ትዳር ሊሆን ይችላል ሮዝ ቀለም ማለት ነው። አንዳንዴም የመጨረሻ መገናኘት ሊሆን ይችላል። ሮዝ ለብሰህ ወይ ለብሰሽ በህልምሽ አይተሽ ያ ቀን የመጨረሻ መገናኘት ሊሆን ይችላል። ወይ በዛ ያን ልብስ ካዩ በኋላ ወደ ውጭ መሄድ ሊኖር ይችላል። ብዙ ነገር ሊኖር ይችላል። እንግዲህ የመጨረሻ መገናኘት ሊሆን ይችላል ማለት ነው። ወይን ጠጅ ቀለም በጣም ቆንጆ ነው። በጣም ቆንጆ ህልም ነው። ጥሩ ጓደኞች ከመጥፎ ወደ ቆንጆ ጅማሬ ከነበረህ ወይ ማጣት ላይ ከሆንክ ወደ ማግኘት ወደ ቆንጆ ቦታ፣ ወይ ታመህ ከሆነ ወደ ጤና፣ ወደ መልካም ጅማሬ የምትጀምርበትና መልካም ጅማሬህም ደግሞ ውጤት የሚያገኝ ህልም ይሆናል ማለት ነው። ወይን ጠጅ ከለር በጣም ቆንጆ ነው በህልም ማየት እና ለዛሬ እነዚህን አቅርቤላችኋለሁ። በሚቀጥለው ጊዜ ደግሞ ሌላ የተለያዩ ነገሮችን አቀርብላችኋለሁ። እንግዲህ ላይክ፣ ሰብስክራይብ፣ ኮመንት ላይ ደግሞ አስተያየት መስጠታችሁን እንድትተባበሩኝ አመሰግናለሁ።